ኢስላም በእውቀት ላይ የተመሰረተ ሃይማኖት፣ እውቀቱ ደግሞ በጽሁፍ የሰፈረ ነው። እኔ አሁን ዛሬ መስጂዶች በስፋት እየተሰሩ ነው። እኔም እሰራለሁኝ ብዬ እዛ ሞክራ አይታችሁታል። ጅምር መስጂዱ አስፈላጊ ነው። መስጂድ መስራት ጥሩ ነው፣ ሰዋብም አለው። ግን መስጂዱ ብቻውን ምን ይሆናል? ሰርተህ ህንፃ ባዶን የሚቀመጥ ከሆነ ምን ትርጉም አለው? ዒልም ከሌለበት ማህበረሰቡን ማስተማር ካልተቻለ መስጂድ አትስሩ እያልኩ አይደለም። መስጂድ መስራቱ ግን ለኔ በተለይ ብዙ ወጪዎች ሚሊዮኖች እየወጡ መስጂድ ከመስራት ይልቅ ሚሊዮኖች አውጥቶ ዑለሞቹን ደግፎ የሙደሪሶች እንዲወጡ አስተማሪዎች እንዲወጡና ማህበረሰቡን ሃይማኖቱን እንዲያስተምሩት ከጥሩ ምንጩ እዚህ ኢትዮጵያ ውስጥ የነበሩት ዑለሞች በጣም ክንደብርቱ ዓሊሞች ናቸው። ከዚያ ውጭ ካሉት አዝሃር ላይ ከሚባለው ከአዝሃር ዑለሞች የበለጠ ክንዳቸው የፈረጠመ በዕልም ብርቱ ዓሊሞች ነበሩ። እዚህ እና ሐጂ ከማል የሚባሉ የኛ ሀገር ላይ የነበሩ ዑለሞች ነበሩ። ፈትዋ ሄደው እዛ ለሳዑዲ ሀገር ላይ ለሚኖረው እስላም ፈትዋ የሰጡ بالمذهب الشافعي مذهب الشافعي ነበር የሚያቀሩትም የነበረው። እንደዚህ ያሉ ሰዎች የነበሩበት ሀገር ባዶ ሆነ።